ሳራ ኃይሉ ታዲያ ስልኩ የሚለው ሳራ ኃይሉ በጣም ይደረጋል። ምክንያቱም የጠፋችው ልጅ ሳራ ኃይሉ ነው። በዚህ ሰዓት ለእናትየዋ መናገር ተሳቀቀች። ምክንያቱም ሴትዮዋ ይሄ ስልክ የሳራ መሆኑን ካወቀች ይበልጡን በጣም ውጥረት ውስጥ ትገባለች። ሳራ በህይወት አለች ወይስ ሌላ ሰው ስልኳን ትጠቀማለች? ለምንስ የሳራ እናትም በዚህ መጠን መረበሽ ፈለገ? ግራ ያጋባል። ሴትዮዋን እናጣራለን በሚል ሰበብ ትንሽ ቆይ ማለት ይችላል። ራሳቸው ማጣራት ጀመሩ። የስልኩ አድሬስ የት እንዳለ ሁሉም ነገር አጣርተው ታዲያ የሚገርመው ነገር ይታያል። ያ ስልክ ያለው አሁንም እነሰርክ በጣም የሳራ ስልክ እነሰርክ ሰፈር ነው ያለው። የህፃን ድምጽ ግን በተደጋጋሚ የተደወለ ስልክ ነው። ቀጥታ ስልኩ ወዳለበት ያመራል። ስልኩ ወዳለበት ቤት ሲደርሱ ያዩት ነገር በጣም አስደንጋጭ ነው። እዛው ሰፈር ነው ሳራ ልጅ ወልዳለች። ሳራ ሴት ልጅ ወልዳ አራስ ቤት ላይ ያገኘው በጣም የሚገርም እዛው እነሰርክ ሰፈር ሳራ ሰፈሯ ውስጥ ልጅ ወልዳለች። ፖሊሶቹ ማምናቸው በዚህ ሰዓት ለእናትየዋ ቢነግሯት ምን ትሆናለች? ቅድሚያ ሳራ ለምን እንደዚህ ሁኔታ ውስጥ እንደወደቀች ለመጠየቅ ያስናል። ስለዚህ ፖሊሶቹ እንደሆኑ በማሳወቅ ወደ ቤት ይገባል። ጥያቄያቸው ይጀምራል። ሳራ ልጇ ታቀፋለች። ወይዘሮ ሳራ ኃይሉ ይሏታል። እዛ ማመን ልትክዳል ሞከረች። ምክንያቱም ማንነቷ ነው። እንዴት እንደዚህ አይነት ሁኔታ ውስጥ ትገበቻችሁ በማለት ፖሊስ ቀርቦ ይጠይቃል። እንባ ቀደማት ማውራት